የምትፈሩ ወንዶችና የምትፈሩ ሴቶች ካላችሁ ይህ ቪዲዮ ለእናንተ ነው። የሃሽታግ ዝግጁ ነኝ ቻሌንጅ የመጀመሪያው ቻሌንጅ ዛሬ ነው የሚጀምረው። የመጀመሪያው ቻሌንጃችን ምንድነው የሚሆነው? ብርዱ በጣም ይቀዘቅዛል፣ ይበርዳል። ስለዚህ በዚህ ጠዋት በቀዝቃዛ ውሃ መታጠብ የምትፈሩ ሰዎች ካላችሁ አብረን ፍርሃታችንን እንወጣዋለን። አሁን ስፖርት ቤት እየገባው ነው። ከመግባቴ በፊት በቀዝቃዛ ውሃ አንዴ ታጥቤ ነው የምገባው። ስለዚህ ይህን ቻሌንጅ መቀላቀል የምትፈልጉ ሰዎች ካላችሁ ፍርሃታችሁ ማስወገድ የምትፈልጉ ሃሽታግ ዝግጁ ነኝ የሚለውን ሃሽታግ በመጠቀም ቪዲዮ ፖስት አድርጉ። በቀዝቃዛ ውሃ እየታጠባችሁ ከዛ አስራኖ የሞዴሊንግ አካዳሚን መኪና አያልፍም እንዴ? ከዛ ራኑ የሞዴሊንግ አካዳሚ ወይም አካውንቴን ሜንሽን ማድረጋችሁን አትርሱ። ለቀጣይ 30 ቀናቶች በየቀኑ መሰራውን ቪዲዮ እናንተም እየሰራችሁ ፍርሃታችሁን ትወጣላችሁ ማለት ነው። ሌትስ ጎ። ዋትስአፕ ጋይስ እንዴት አደራችሁ? ዛሬ በጣም ነው የሚቀዘቀዘው። ማስኬን ሁላ አድርጌያለሁ። በጣም ነው የወረደኝ። ስለዚህ ዛሬ የመጀመሪያው የሃሽታግ ዝግጁ ነኝ ቻሌንጅን ጀምረዋለሁ። አሁን በዚህ ብርድ ልክ እንደገባው ጂም በቀዝቃዛ ሻወር ታጠባለሁ። የቻሌንጁ አንድ መሰረት ስለሆነ ማለት ነው። ሃሽታግ ዝግጁ ነኝ ቻሌንጅን ያልተቀላቀላችሁ ሰዎች ቲክቶክ ላይ በመሄድ ፖስት ማድረገውን እየፖስታችሁ ሃሽታግ ዝግጁ ነኝ እንዲሁም ደግሞ አካውንቴን ሜንሽን ማድረጋችሁን አትርሱ ማለት ነው። ሃይ ጋይስ እንዴት ናችሁ? ዛሬ የመጀመሪያውን ቻሌንጅ ልጀምረው ነው። ስለዚህ በጣም ነው የሚቀዘቅዘው ከምላችሁ በላይ። ዛሬ ማስክ አድርጌ ነው የወጣሁት ማርያምን። ስለዚህ ልክ እንደገባን በቀዝቃዛ ውሃ ሻወር እንወስዳለን። ጋይስ ቻሌንጁን ልጀምረው ነው። በቀዝቃዛ ሻወር ነው የምንታጠበው። ስለዚህ ሙቁን አጥፈው እያለኛ ነው ያላችሁ። ሙቁ ኦን ነው። አጥፍቼዋለሁ። እሺ ማስሬ ሙቁ አሁን አጥፍቼዋለሁ። በቀዝቃዛ ውሃ እንግባ። ጋይስ የመጀመሪያው የቀዝቃዛ ውሃ ቻሌንጅ ጀምረው። በቀዝቃዛ የምትፈሩ ሰዎች በጠዋት ቪዲዮ ስሩትና ሌትስ ጎን ጀምረው ዴይ 1 ኦፍ 30 ሌትስ ጎ። ለመናገር በጣም ነው የሚበርደው፣ ግን እዛው መቆየት አለብህ ለተወሰነ ሰከንድ። ስለዚህ እናንተ የምትፈሩት ሰዎች ሌትስ ጎ። ይሄ መጀመሪያው ቻሌንጃችን ነው። አብረን እንወጣለን። ድምጽ ሁላ ተቀየረ። ናይስ። ከዚህ በኋላ እኔ ጂም ነው የምገባው። እናንተ ወዴት እንደምትሄዱ አላውቅም ጋይስ። በ12 ሰዓት ስፖርት ከመስራቴ በፊት እየቀዘቀዘኝ ነው ሻወር የገባሁት። የመጀመሪያው ቻሌንጅ የሃሽታግ ዝግጁ ነኝ ቻሌንጅ በቀዝቃዛ የምትፈሩ ሰዎች መታጠብ ነው። ሌትስ ጎ። ቲክቶክ ላይ ፖስት አድርጋችሁት ታግ አድርጉኝ፣ ሜንሽን ማድረጋችሁን አትርሱ። ጂም ገብተን ዛሬ ኤሌግና ትንሽ አፐር ቦዲ እንሰራለን። ፒሳ ጋይስ። ከሻወሩ በኋላ የሌለ ነው የሚበርደው። ኮልድ ፕላንጅ ደግሞ በበረዶ ምናምን የሚለውን እስቲ ደግሞ ነቀን እንሞክረዋለን። ዛሬ ስለበረደኝ ጃኬት አድርጌ ይሰራል።
ጋይስ ሃርድ ኮር ወርክአውት ሌግ እና አብስ ሰራን። ስለዚህ ሻወር ወስደን እንመጣለን ማለት ነው። ሶ ጋይስ እስቲ አንድ ፍሬንድ አለችኝ አየር ጤና አዲስ አነስ ያለች ኮፊ ሃውስ አይፍታለች ለማድረቅላት ነው። ቡና አልጠጣም ኖርማሊ፣ ግን እስቲ አንዳንዴ ኦኬሽናሊ እጠጣለሁ። ሶ ላሳያችሁ ሪኮመንድ አደርጋችኋለሁ። ቆንጆ ቦታ ስለሆነ ማለት ነው። አሪፍ ቡና ነው ያላት። ሶ ጋይስ ሰርፕራይዝ ላረጋት ነበረ ደርሼ፣ እሷ ገና ሱቋን አልከፈተችም እየመጣው ነው ብላኛለች። ስገምት ከነዚህ ሱቆች መሀል ይመስለኛል እዚህ ጋር ያሉት። ሶ እስቲ እናየዋለን። ሶ ጋይስ መታለች ሁሉ ሌትስ ጎ እየሄድን ነው። አቤል በጣም የናሱስ አለበት። በቀን አንድ ጀበና ካልጠጣ ይሆንለት። ሶ ቡና አሪፍ ነው፣ ካፊን ቆንጆ ነገር ነው፣ ግን እኔ አልጠጣም። እንትን ነው ምን ነው ራሷ ለየት ያለች ናት። እዚህ የሌለ መኪና የለም እኮ። ሶ አየር ጤና ታክሲ ተራው አካባቢ መናኸሪያ አለ አይደለ? ከሰሌክት ኮሌጅ ህንጻ ፊት ለፊት ከስራ አዲስ የተሰሩ እንትኖች አሉ፣ ሱቆች በእንጨት የተሰሩ እነሱ ናቸው። ቆይ ላሳያችሁ ጋይስ። እንደ ድንገት ሳላሰባ ይታወቃል። ሶ ጋይስ አንድ ላውንደሪ ያለች፣ እዛ ሄደን ልብሳችንን እናጥባለን ዛሬ። ሌትስ ጎ። የጽዳት ቀን ነው ዛሬ። ሶ ጋይስ ላውንደሪውን አስጀምሬያለሁ። ያለ ልብሱ እየታጠበ ነው። ስለዚህ ከዛ ዳቦ ገዝተን እንመጣለን። ምሳ ለመብላት ዳቦ ገዝተን እንመጣለን።